ሰላም ሰላም ጤና ይስጥልኝ አንበስቲው ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ። ያው እንግዲህ እንደተለመደው ወደ እናንተ አዳዲስ ታሪኮችን ያስተምራችኋል ያዝናናችኋል የምንለውን ታሪኮች ወደ እናንተ ይዤላችሁ ሁሉ ጊዜ እመጣለሁ እንደተለመደው። ዛሬ ደግሞ በጣም ቆንጆ ታሪክ ደስ የሚል በጽሞና የምታዳምጡት ቆንጆ ታሪክ ይዤ ወደ እናንተ እመጣለሁ። አብራችሁ ይሁኑ፣ ተከተሉኝ። እንቀጥላለን። እንግዲህ ቤተሰቦቼ መጀመሪያ ቡና እንጠጣና ፈታ ብለን ያ ቡና ሲጠጣ ንቃት ይመጣል፣ ጥንካሬ ይመጣል፣ ሁሉ ነገር አለ፣ ፓወር እንጨምራለን። ከዛ በኋላ ደግሞ እዛች ሱቄ ውስጥ እንገባና ትረካውን እንተርካለን፣ እናወራለን፣ እንጨዋወታለን። ከዛ በፊት ግን አንድ ስኒ ቡና ልጠጣ ይቅርታ እሺ፣ ለእናንተ ፋብዬ እንድመጣ ብዬ ነው። አብራችሁ ይሁኑ። እስኪ ቡናውንም እንቅመሰው። ዋው ቆንጆ ቡና ነው ቤተሰቦቼ፣ ለእናንተም ጋብዣቸዋለሁ። አብረን እንጠጣ። በጣም ባለሙያ ነሽ። እሺ አመሰግናለሁ። እሺ መልካም ቀን ይሁንላችሁ። እንግዲህ ወደ ታሪኩ አብረን እንገባለን። ቻው። እኔ ቡና ልጠጣ፣ እዛው እንገናኝ እና ይሁንላችሁ። እንግዲህ ተመልካቾቻችን ወደ ታሪካችን ገባን። ሁለት ጎረቤታሞች ፍቅረኛሞች ነበሩ፣ ደስ የሚሉ። እሱ አብርሃም ይባላል፣ እሷ ደግሞ ትግስት ትባላለች። ትግስትና አብርሃም በጣም ነው የሚዋደዱት። በጣም አብረው ነው ያደጉት። የሆነ ሰዓት ላይ ትግስት የሆነ ጓደኛ ያዘችና ውጭ ማለት ጀመረች። ራቅ እያለች መሄድ ጀመረች። አብርሃም በጣም መናደድ ጀመረ። እቺ ልጅ የት እየሄደች ነው? ለምንድነው እንደዚህ የምታረገኝና እናቷ ጋር ይገባና ትግስት የት ሄዳ ነው ምናምን ይላቸዋል። እኔ ምን አውቃለሁ ልጄ እሷ እንደሆነች ይኸውና እግሯ እስከሚቀጥን ዙረት ነው ይሉታል። ይልና ይወጣል። ደግሞ የዚህኛው መጉረምረም ምንድነው? ምን መዞር ማንከለከለ? አንተም ዞር ምን ምናምን ትላለህ? እንደው በእጅ አሳድጌ ልጆቹ ጠቅላላ ይበላሹ። ደግሞ ይሄ እንዴት ነው የሚያደርገው? ይሉና የትግስት እናት መናደድ አልገባቸውም። ታሪኩ ግን አብርሃም የተናደደበት ታሪክ ምን እንደሆነ እሳቸው ምንም አልገባቸውም። ትግስት ውጪውን ስላለች ነው። ውጪ ሄዳ ምንድነው የምታደርገው? የት ነው የምትሄደው? ከማን ጋር ነው የምትውለው? እቺ ልጅ ምን እየሰራች ነው እያለ ይናደዳል። ከዛ መጨረሻ ላይ አንድ ቀን ልከታተላታልና መከታተል ጀመረ። ሲከታተላት ከጓደኞቿ ጋር ሻይ ቤት ቁጭ ብላ ስትጠጣ ያገኛታል። በጎን ይመጣና ያኮርፋል። ከዛ ትግስት ብድ እያለች መጣ። አብርሽ ማሚ ምናምን እያለች ገባች። ከዛ አብርሽ አኮርፏል። አብርሽ ምን ሆነ ነው ያኮረፍከው? ምን አገባሽ እንዴ? አብርሽ ምን እያልክ ነው? በቃ አይመለከትሽም ስለኔ። ከዚህ በኋላ ምንም አይነት ነገር ንግግር አልፈልግም ካንቺው ጋር። ለምን ሌላ ጓደኞች ይዘሻል እና ለያዛ ከፈለክ አስተዋውቃለሁ ምናምን ብለው ትግስት ቀበጥናት እየዘለለች ወደ ቤቷ ሄደች። ከዛ እናቷ ጋር ስትሄድ አንቺ ዘዋሪ መጣሽ አይደል አሉና እናቷ ኧረ እኔ የምልሽ አንቺ በዙረት ይሄኛው በመልጎምጎም ምን አይነት ሰዎች ናችሁ ግን? ቆይ ምን እየሆናችሁ ነው እናንተ ልጆች? ማደግ እንደዚህ መስሏችሁ ከሆነ በጣም ተሳስታችኋል። ጭራሽ ደንፍቶብኝ ተልጎምጎም አልሄደም እንዴ? አሳድጌ አንቺ አሳድጌሽ ዙረት ብለው እኚህ ሴትዮ መናደድ አይማዬ አልገባሽም። ምንድነው ሌላ ጓደኛ ያዘሽ ምናምን ከሌሎች ጓደኞች ጋር ሻይ ቡና እያልሽ ነው እኔን ጣልጣል አድርገሽኛ ምናምን አለኝ ትረቻል። አብርሃም ወንድ ምን ይህች ጥሬ ታደረች አትቆረጥም ማለት ሰውዬ። አብርሃምማ እንግዲህ አንድ የፈለገው ነገር አለ ማለት ነው። ማሚ ደግሞ ምን እያልሽ ነው እንደሚፈልገው? እኔ ምን አውቃለሁ? እኔ ወንድምሽ እንደሆነ ነው የማውቀው። ሁለታችሁንም አሳድጌያለሁ። እሱም የካሰች ልጅ ቆንጆ ልጄ፣ አንቺም ልጄ የወለድኩሽ። እንግዲህ እሱ ያወቀውንማ እሱ የሚያስበውን እንግዲህ እሱ ነው የሚያውቀው። ጠይቂው ብለው እናት ሆዬ ቃቸውን አነሳስተው ሆይ ጉድ እንደው ታሪክ እኮ ነው እናንተ እያሉ ነገራቸውን እየበሉ ስራቸውን መስራት። ትግስት ሆዬ የገባት ነገር የለም። እሷ ብድብድ ነው የምትለው። እንደዚህ አይነት ነገር ምንም ነገር አይመስላትም። ከዛ ጠዋት ተነስታ እንደገና አብርሽ ምናምን እያለች ሄደች። አብርሃም ለቆታል። ሌሊቱን በሙሉ እሷን ሲያስብ ነው ያደረው። እልሁም ንዴቱም ለቆታል። ንግስትዬ እንዴት አደርሽ? ናፍቀሽኝ እኮ ተጨነቅኩ እኮ ሌሊቱን በሙሉ በህልሜ ሳይሽ ምናምን። አንተ እኔም እኮ ጨነቀኝ ለማዬ እንደውም እንደዚህ አቆረፈኝ ምናምን ብዬ ስላት አይ ምናምን ያው ማዬ የምትለው ነገር አለች። አዎ አይ በቃ ተይው ምንም አይደለም ብለው ተያይዘው ወደ ትምህርት ቤታቸው ይሄዳሉ። ከዛ በኋላ ትምህርት ቤት ሲሄዱ ትግስትን የሚያናግራትን ሰው ሁሉ አብርሃም መጣላት ጀመረ። ትግስትን የሚያያትን ሰው ሁሉ መጣላት ጀመረ። አብርሃም ምን ሆነ ነው እንደዚህ የሚያደርግ እያለች እሷም ግራ ገባት። ለምን ፍቅር የሚል ነገር ምናምን እሷ እንደ ወንድሟ ነው የምታየው። ምን ብላ ታስብ? ከዛ ግራ ተጋባችና መጨረሻ ላይ
አብርሃም እንደዚህ እየሆነብኝ ነው ብላ ለጓደኛዋ ስታማክራት ወይኔ ጉዴ አንቺ አፍቅሮሽ እኮ ነው ይወድሻል ማለት ነው። አይ አንዳንድ ጊዜ እኮ አብሮ ማደጋየሽ ፍቅሩን ለመግለጽ ተቸግሮ ነው ስራች ደግሞ አንቺ እንዴት ደስ ያለሽ እኔ እንደዛ አይነት ነገር አላሰብኩም ምናምን ሰዓት ዝም በይ የኮሌጅ ተማሪ ሆነሽ ነው እንደዛ አይነት ነገር ማታስቢው ወሬኛ ምናምን ብላ ትሄዳለች። ያቺ ጎበዝ ናት ሁሉ ነገር የገባት። ከዛ መጨረሻ ላይ እንዴ አብርሃም እኔን አፍቅሮኝ ወይኔ ጉዴ አብርሃም በቃ እኔን አፍቅሮኝ ነው ማለት ነው። ወይኔ ደስ ይላል። ብቻዋን ትግስት እየተደሳሰተች ወይኔ አብርሃም በቃ አብርሃም ማንን ካፈቀረኝ እኔም አፈቅረዋለሁ። ወይኔ ጉዴ ለካ እኔም አፈቅረው ነበር ማለት ነው። ወይኔ በቃ እንደዚህ ያለች ለብዙ ደቂቃ ተጨናነቀች። ከዛ መጨረሻ ላይ ቤታቸው ከሄዱ በኋላ እና አብርሃም ቤት ሄዳ አልጋ ላይ ቁጭ ብለው ቆሎ ተሰጥቷቸው እየበሉ ሁለቱም አይን ላይ መታየት መተፋፈር ካሁን በፊት አንተ ምን አባካ አንቺ ምን የሚባባሉት ሁሉ እሷ ታዩና ፍር እሱ ያያትና ፍር ሁለቱም መሽኮርመም ከዛ ለመታየት መተፋፈር ምን ሆነ ነው ምናምን ትለዋለች። አንቺ ራስሽ ምን ሆነሽ ነው እንደዚህ የምትወዩ? ራስ ምን ሆነ ነው እንደዚህ እኔ እኮ አብርሃም አኮረፈ የተጣላይ ስላት ጓደኛያች ታውቃታለህ ስምረት ያፈቅርሻል ማለት ነው። ምን አባቷ ገባትና እንደዚህ የምትልሽ በምን አወቀች? ልጅ እንደደሳይ ገዛ ይላታል። ዘባና እንጃ እንግዲህ ያወቀች ነገር አለ ማለት ነው። እንደዚህ ትለኝ ራሱ በቃ ጨነቀኝ አልጨነቀኝ መሰለህ ምናምን አስተራ ምን ይጨንቅሻል? መፈቃቀር በሊና ባንቺ ተጀመረ እንዴ ይላታል። እና ተፈቅርኛል አብርሃም አው በቃ የራስሽ ጉዳይ አፈቅርሻለሁ። እና ታዲያ ምን ያንዳድዳል? እኔ እንጃ ከሌላ ሰው ጋር ስትሆኚ ማየት አልፈልግም። በቃ አሁን ይሄን ሰሞን ነው ራሱ በቃ እንደዚህ እንደማፈቅርሽ ገባኝ ምናምን ለምን መሰሽ ራቅ እያልሽ ወጣ እያልሽ ሳይሽ ፍቅሬ ጨመረ ይላታል። እና ለካ ፍቅር ነበር ማለት ነው በውስጤ ስለ አብርሽ እኔም እኮ አፈቅርሃለሁ ከምርሽ ነው። ሁለቱም ተቃቅፈው አልጋ ላይ ሲወድቁ ቆሎ ተደፋ። ከዛ ፊት ሳህኑ የአብርሃምና እናንተ ምንድነው ብለው ሲመጡ ሁለቱም ተያይዘው አልጋ ላይ ምንድነው እሱ ምናምን ሲሉ እየደበደብኩት ነው። ለምን እንደምትደበድቢው ልጄ እንዴ አናዶኝ ለምን ቅድም ትምህርት ቤት ላይ ሄዶ ጥላለች ሴት ብላተኛ አይደለች ነገሯን ስንደፍቅ ከዛ እሱ ደግሞ ፍጥጥ ብሎ ይቀራል። እና በዚህ የተነሳ ሲሉ የአብርሃምና የትዕግስት ፍቅር ቀጠለ። ረጅም ጊዜ ሄደ። ፍቅራቸውን ጠብቀው በሚያስኬዱት መንገድ እያስኬዱ ሁለቱም ተመረቁ። ሁለቱም ተጋቡ። ሁለት አብሮ አደግ፣ ሁለት ባለ ትዳር። ደስ አይሉ? በቃ ፍቅር እንደዚህ ነው ይኸውላችሁ። እሱም ፍቅሩን አልተቀማም፣ እሷን ፍቅሯን አልተቀማችም። የልብ ፍቅር የውስጥ ፍቅር ማለት ትክክለኛ ፍቅር ምንም ያልተቀየጠበት ይሄ ነው። እንግዲህ የአንበሲቲው ቤተሰቦች በትንሹ ባጭሩም ቢሆን ችንችን ነገር ያው ነግሬያችኋለሁ። አመሰግናለሁ። ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አብራችሁ ይሁኑ። ሌላ ደግሞ ታሪኮችን እንደዚህ አጠራጥር ያሉ ታሪኮችን ወደ እናንተ እያስቆመጣለሁ። አመሰግናለሁ። መልካም ቀን ይሁንላችሁ። ቻው